አሁን የተሰማው ሰበር መረጃ በኢትዮጵያ የመንግስት አወቃቀር ወደ ፕሬዝዳንታዊ ስርዓት ለመቀየር የሚያስችል ስምምነት መደረጉ ተገለጸ። በኢትዮጵያ እየተካሄደ በሚገኘው ሀገራዊ የብሔራዊ ምክክር መድረክ ላይ የተሳተፉ የተለያዩ የፖለቲካና የማህበረሰብ አካላት አሁን ያለው የፓርላማ መንግስት ስርዓት በመተካት ሀገሪቱ የፕሬዝዳንታዊ የመንግስት አወቃቀር እንድትከተል መስማማታቸው የሚገልጹ ዘገባዎች በመውጣት ላይ ናቸው። አልጀዚራ በጉባኤው የተሳተፈና አስተማማኝ ያላቸው ምንጮች ጠቅሶ እንደዘገበው ይህ አዲስ ስምምነት የፕሬዝዳንቱን የስልጣን ዘመን ለ6 ዓመታት የሚወስን ሲሆን አንድ ፕሬዝዳንት በስልጣን ላይ ሊቆይ የሚችለው ለአንድ ጊዜ ብቻ በሚደረግ ማደስ በድምሩ ለ2 የስልጣን ዘመናት ወይም ለ12 ዓመታት ብቻ እንደሆነ የተዘጋጀ ነው። ይህ የቀረበው የፕሬዝዳንታዊ ስርዓት ለውጥ አሁን በስራ ላይ ያለውና በጠቅላይ ሚኒስትር የሚመራውን የአስፈጻሚነት ስልጣን ሙሉ በሙሉ ወደ ፕሬዝዳንት የሚያዞር ሲሆን በሀገሪቱ የሚታዩ መዋቅራዊና የፖለቲካ አለመረጋጋቶችን በመቅረፍ ረገድ ከፍተኛ ሚና ይኖራል ተብሎ ይታመናል። የኢትዮጵያ ሀገራዊ ምክክር ኮሚሽን በሀገሪቱ ያሉ መሰረታዊ ልዩነቶችን በውይይት ለመፍታት ከተለያዩ ባለድርሻ አካላትና ከህዝብ የተሰበሰቡ ሀሳቦችን በማቀናጀት ላይ የሚገኝ በመሆኑ ይህ በአልጀዚራ በኩል የተሰማው መረጃ በሂደት ላይ ያሉ ዋና የፖለቲካ ውሳኔዎች ማሳያ ነው። በቀጣዩ በኮሚሽኑ በኩል የሚወጡ ይፋዊ መግለጫዎችና የሚደረጉ የህግ ማሻሻያዎችን የዚህ ውሳኔ መጨረሻ የትግበራ አቅጣጫ የሚያረጋግጥ ይሆናል ተብሎ ይጠበቃል።